linear equation in one variable አሁን in one variable ማለት የኤክስ ቫልዩ ለምሳሌ which can be written ax plus b is equal to c በዚህ ፎርም የሚጻፍ linear equation in one variable ተብሎ ይጠራል ማለት ነው። ለምሳሌ ይችኛዋ a b c ኮንስታንት ነምበር ናቸው ማለት ነው። ኤክስ ነች ኤክስ ዋን ቫሪያብል ስለሆነች ዋን ቫሪያብል እንለዋለን። ለምሳሌ የዚህን ጀነራል ሲምቦል ኦፍ linear equation in one variable ነው ማለት ነው። ይሄኛውን ኤግዛምፕል ስንጽፈው 2x plus 3 is equal to 7 ሊሆን ይችላል ማለት ነው። አሁን ይሄ linear equation in one variable ይባላል። አሁን ይችን የኤክስን ዋጋ መፈለግ እንችላለን ማለት ነው። ጀነራል ፎርሙ በዚህ ነው የሚጻፈው ማለት ነው። linear equation in one variable ስንል በዚች ፎርም መጻፉን መርሳት የለባችሁም ማለት ነው። ይሄ ነው linear equation in one variable ማለት። ሌላው ብዙ ጥያቄ መውሰድ እንችላለን። 7x plus 33 is equal to 57 ብንል linear equation ነው። አሁን linear equation ነው ምንድነው? linear equation in one variable ይችኛዋ የተሰጠችዋ አንድ ቫሪያብል ብቻ ስለሆነች ማለት ነው። የተሰጠችዋ አንድ ቫሪያብል ብቻ ነች። ስለዚህ linear equation in one variable እንለዋለን ማለት ነው። ይሄ ነው አሁን እነዚህ ሁሎችም linear equation in one variable ይባላሉ ማለት ነው። ምክንያቱም ኤክስ ብቻ ነው አንዳንድ ቫሪያብል ብቻ ስላላቸው ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ